አጀለስ ከማዘሩ ሐሳብ እያፈንኩ ነው። አሁን ከችላለሁ። አይ እግሬ ማርዬ፣ እስቲ ከሰላቀጣጥ ቡና እንጠጣ። ምንድነው? ምኑ? ኧረ ምንም ቡና እንጠጣም ወይ ብዬ ነው። መሄድበታለኝ። አሻንት ያራዳሽ ክንግቴሪ በስታይ የኮካ ዋጧ ይረዋል ሞላለት ብሎ በዚህ በዛቢ ማርያምን አረች ሙዷ ከባድ ነው አሉ። በቃ ፒሳይ ወዴት ነው? መጣን አምች መንሽ ስሙ ኧረ አካውንት ላክ እያለኝ ነው። እኔ እንጃ። እኔ ግን ሸከኩኛል። ውይ ሽንቴ መጣ። ስፕራይቱን ጠጥቼ መጣሁ ሸነቼ። ይሄን ያህል ግን ማርዬ ለምን ፈልጓት እኮ? ምን አባ ብሩን አፈልገውም ነው? ኧረ ይደብራል። ስሙ እኛ ምን አገባን? ሳቢውን ተቀብለን መምጣት ነው። እናንተ እኔ ላይ ጀለሶቼ ናችሁ ብዬ እኮ ብዙ ነው የሆንኩላችሁ። በእናንተ እኮ ነው ሸቤ ቤት የሆነው። ላይፌን አይጥና ድመት አድርጌ ከዛፓ ጋር ስሯሯጥ እናንተ ቀመር እኔ ላይ እያልኩ ይመቻችሁ። ጎሽ እንኳን መጣሽ ማርዬ፣ ቡና ታጣጭኛለሽ። ታያትናቂያት ቡናን ቆንጆ አምባሻ ቁርስም አላት። ህማሜ ህማማ ማዘሯ እኔ ላንቺ ልጅነት አልገባም። ባትበዥብኝ የኔ እንቁልሽ። አይ ልጅ ማርዬ፣ ማርዬ ወዴት ነሽ? አንቺን በደም አላስከፋበት። ማርዬ የኔ ውድ ልጅ እስቲ ልቀፍሽ ካርታታዋ እናትሽ። ተኝ እንጂ እንቅልፍሽ መጥቷል እኮ አይንሽ ቀልቷል። በይተኝ ልጅ እሽሩሩሩሩ እሽሩሩሩሩ ይቅርታ ይቅርታ። ማዘራዬ ከዚህ በኋላ ጓደኛ አንቺ ነሽ። ተጠንቀቅ፣ ጓደኛ እንዳታምን። አንተም አንቺም እናንተ ድረሽ ሰላም፣ እንዴት ናችሁ? ማርያን ታውቃታላችሁ? አይ ማዘር ልጅን ብርክቲ ማሚ ወይኔ ነገር ረሱ አይደል አባ? አይ ችግር የለውም። ስንት ነው ላክልህ? በስመ አብ ስንት ጊዜያችን ማሚዬ። ማርዬስ? ማርዬማ አሪፍ ነው። አብረን ዝም ከሰው መንጋ እንገንጠል ለአንድ አፍታ እንኳን ነገር በፎይታ ጥላ ነበር ዝም ብለን አብረን ዝም እንበል አለ ጸጋዬ። አንቺ ማርያ
ምን አርጊ ነው የምትይኝ? በጧት ምንድነው የሚያስጮሽ? ኢንተርቪው አለብኝ ለጧት ይሉን ጫማ አዘጋጅልኝ ብዬሽ አይደለ? የት አለ? እና ገብተሽ አትወስጂም እንዴ? ማዘሯን እንዳልቀሰቀሳት ነው። ቶሎ በይ። እጭ ይሄንኪ ስታስጠላ በግ። ስሚ ይቅናሽ። አሜን። ቻው የኔ ማር ባኮረ ዛይድ ምን አባሽ ልታመጭ ነው ማለት አጭ እንዳልጥፍሽ። አረ ወይኔ እናንተ ትስቃላችሁ እንደያዟቸው። ያያያሽ ብርክቲ ማዘር ለማርያ እንደዚህ መሆን ተጠያቂዋ እኔ ነኝ። ምን ስለበለጠችኝ ቀንቼ እህቴን ጓደኛዬን በመድኃኒት መረስኩት። ይገባኛል ማዘር። እኔ አሁን የምፈልገው ይቅርታዋን ብቻ ነው። ገለሻት ይቅርታ? እሺ ልካሳት። ልጄ ካሳት ፈልግም። ያሰብሽውን ለመድኃኒዓለም ስጪ። ማዘር ይሄ ልጅ ልመታው ነው። ጭራሽ ግባ ማልኩት ትሳደባል እንዴ? አንተ ሚካስ ከመጣው ግን እዘረዝልሃለሁ። ማዘር አትደጓት በሳል በሪንጌ የምትማታው አንቺም እንደ ታላቅ አትሆኝ። አሁን አስገቢና ጣጡ። አንተ እኔ መጥቶ እዚህ ግቢ እንዴት ዋላችሁ? ነይ ግቢ አትፍሪ። ማርዬ ሚኩ ደህና ዋልሽ አበሩ? ደህና ዋልሽ አበርዬ። ሰሞኑን ደግሞ ያጠፍተሽ ነው። የሚያጠፋ ይተጠፋል ብለሽ ነው ዜድዬ። እንዴት ነሽ? አለሁ አበርዬ። ኧረ አንተ ልጅ ብርድ እንዳይመታ ማርዬ ቀባብተሻል። ብሽው የት ልሄድ ነው? ክረምቱን ቤተክርስቲያን ይማር ብዬ ነው አበርዬ። ደግ አደረግሽ እባክሽ ቤት ከሚውል። ይኸውልሽ ቅመም የሆነች ልጅ አመጣሁልሽ። ይሁን ገንዘቡ አያጣላንም። ይኸውልሽ እኔ ቡና ወዳለሁ። በጠዋት ተነስተሽ ቤትሽን አጸዳርተሽ ቡናችንን ጨስጨስ። ተጎራቢት ጋር ወሬ አልወድም። እንደዚህ ካላደረግሽ ልጅ ሆነሽ ትኖሪያለሽ። ሙ አባዬ መኪና እያየሽ ማርዬ በይ ታገኝሽ ተዋወቂያት። ማሪያ አረጋሽ በይ ልብሷን የምታስቀምጥበት ቦታ ሳያል። አበርዬ ነይ ግቢ። እና መቴማኛ ወተና ደሞ ዛሬ በጉራጌኛ በይችን ተወጊ። ቻው በይ ዜድዬ። በይ ማርዬ አለ ማምጃት። እሺ በሉ ሲኒውን አስቀድሙት፣ ቡና እንጠጣ። እሺ አትቁሊ፣ ዱቄት አለጣችሁ እንጂ። ልጅቷ የት ሄደች? ቡናውን ጥላው እስቲ ይዤ እናያት። እኔም እኮ እወድሃለሁ አለሜ። አረጋ ይኸውልሽ አረጋሽ ማዘሯ በቡና ማል የሚነሳ አትወድም። አሁን ነይ ቡናውን ጨርሽ። እሺ ያው መጣው። በይ በኋላ ጠጣለሁ። በቃ አንቺ ቤቱን አስተካክይ፣ እኔ ውስጥ ልግባልሽ። እሺ የት ናት አረጋሽ? አሎ ዘነበች። ሴትዮቱ ከወጣ ብላልኝ የምቀማምሰው ነገር እየሰራራ ነው። መቼም የወዴን ነገር ታውቂዋለሽ። እስማሙ መንፈስ ቅዱስ። አረጋሽ አቤት ነይ። እጭ ደግሞ አቤት ካርድ ግዢልኝ የ50 ብር። እሺ ይሄው። እሺ አመሰግናለሁ። ምግብ አልከለከልሽ። ምን ሰርቆ አስበላሽ? ዱቄቱ ሰስቶኝ። ማዘሯ ደግመሽ ወተት ካገነፈልሽበት መጣሉ ነው አይደል? ልብሽን አተሽዋል መቼስ። ሰው እናቴ ተየት ታመጣለች ይችላል። አረ ማዘሯ ምንና ምን ነው የምታገናኙ? እኔ በቀጥለው እየተበጠሰ ስላስቸገረኝ ነው። አዎ እንደሱ መልሽልኝ። ዱላ ላቀብልሽ ትመጪኝ። ሂጂ ግቢ ዜድ
ስሚ ለራሴ ጎሎብኝ ነው ለልጄ ማለብሰው። አበርዬ ምን ነው? እቺ ልጅሽን አስታክሽልኝ ከልጅ አናት ትውረድ። ምን አንቺ ምን አድርገሽ ነው? አረ ምንም ያው እንዲያውም ገዝቼ ለሰው ልጅ። አበርዬ በማርያም ምን ይቅርታ። ታይ እናትም ልጅም አንድ አይነት። አሁን በይ ያበደርኩሽን ብር አምጪ። እንዴ የገዛው ልጅ ጤፍ እንኳን ተበልቶ አለቀ። እሺ አመጣለሁ። አምጪ። አበሩ ትቀልብልኛለሽ ብለሽ ነው እንዴ ወለሽው? አበርዬ ልጆች ፊት ሄጭ አሁንስ በዛ። አበሩ በቃሽ። እስካሁን ላደረግሽልን ነገር ሁሉ እግዚአብሔር ይስጥሽ። ከዚህ በኋላ ግን እናቴን የሚነካ ንግግር ብትናገሪ ግን ዋ ማርዬ ዝም አትይም። ከየትም የወለሻል ልጅሽ ብትናገረኝ አይገርመኝም። ምን ማርያ ከዚህ በኋላ ጓደኝነታችን አብቅቷል። እሺ ነውረኞች ከዛሬ ይለፍ ብቻ ብሬ። ማርዬ መታገስ ነበረብሽ። በእኔ ሲሆን እኮ ታግሻታለሁ። በአንቺ ትመጣለች። እኔንም ቢሆን እኮ ብሯን የጠየቀችው። እሱንስ ቢሆን በስርዓት አትጠይቅም። አይ እንዴት ላደርግ? ብሩ እንዴት አምጥቼ ልከፍል ነው? አይዞሽ ማዘሯ፣ እግዚአብሔር መንገድ አለው። እንኪ የት ነሽ? መጣው። ሰላም እንዴት ነሽ? ሰላም። ስራ አለ? ለትንሽ ተቀደምሽ ተይዟል። እሺ ሰላም ሰላም። ምን ይምጣልህ? ዋ እሺ እናትሽ አለች? አወለች እማ አጅሪት ምን ቀርቶሽ ቤቴ ድረስ መጣሽ? የማየን ብድር ልከፍል ነው የመጣሁት። እናመሰግናለን። ማዘሯ ሰርፕራይዝ! ይሄን ሁሉ ቴታ መጣሽ? ማዘሯ የስራ ተቀጠርኩ። አሁን ዝም ብለሽ መርቂ። ተባረኪ ብሩኩኝ ለቁም ነገር ብቂ።